ይህ የምታዩት ቀላል እንጨት ብቻ አይደለም፣ ከተማዋን ለሳምንታት ያስደነቀ ምስጢር ነው። ህዝቡ ለምን ወደ አደባባይ ወጣ? ምን ነገር ነበር ያን ኃይል ያስነሳቸው? እና ይህ ቀላል እንጨት ከዚህ ግዙፍ ህንጻ ቤተክርስቲያን ጋር ምን አገናኘው? ዛሬ ይህን ሁሉ በጥልቀት እንመለከታለን። ይህ የምትመለከቱት ታሪክ የቅዱስ ሚካኤል ድንቅ ታምር ነው። ቪዲዮውን ላይክ በማድረግ ጀምሩ። አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ ያሉ መንፈሳዊ ታሪኮች እንዲደርሱ ደግፉን። ቤተክርስቲያኒቱ ገና በእድገት ላይ የነበረች፣ የካህናት መቀመጫ እንኳን ከቀላል እንጨት ተሰርቶ፣ ቤተ መቅደስም እንደምታዩት ቀላልና ዝቅተኛ ነበር። ነገር ግን በዚህ መካከል አንድ ነገር ተነሳ። የቅዱስ ሚካኤል ወዳጆች በልባቸው ውስጥ አንድ ታላቅ ሐሳብ አበበ። ይህ ቤተክርስቲያን ከእንጨት በላይ ይገባታል ብለው ግዙፍና የሚያስደንቅ ህንጻ ለመስራት ተነሱ። ነገር ግን ቀላል አልነበረም። ገንዘብ አልነበረም፣ ኃይል አነሰ እና የብዙዎች ሐሳብ አይቻልም ነበር። ነገር ግን እምነታቸው ከፈተና በላይ ነበር። አንድ ቀን ሰዎች አስገራሚ ነገር ማውራት ጀመሩ። ያ ቀላል እንጨት መንበር በራሱ ይንቀሳቀስ ጀመር ተባለ። አንዳንዶች በሌሊት ብርሃን እንደሚያበራ፣ አንዳንዶቹም የመልአክ መገኘት አለ አሉ። ዜናውን በፍጥነት ተሰራጨ። ህዝቡ በብዛት ወደ አደባባይ ወጣ፣ ለማየት፣ ለመመስከር፣ ለማመን እና በዚያ ቀን አንድ ነገር ተገለጠ። ይህ ስራ የሰው ኃይል ብቻ አይደለም፣ የእግዚአብሔር እጅ ነው። ከዚያ በኋላ ህዝቡ በአንድነት ተነሳ። ትንሽ ያለው ትንሽ፣ ብዙ ያለው ብዙ ሰጠ እና በቅዱስ ሚካኤል እርዳታ ያ ቀላል እንጨት ወደ ግዙፍ የእምነት ምልክት ተለወጠ። ዛሬም ይሄ ታሪክ ይነገር ነበር። እምነት ካለ ተስፋ አለ፣ እግዚአብሔር ካለ አይቻልም የሚባል ነገር የለም። እናም ቤተሰቦች እናንተ ምን ትላላችሁ? ይህ እውነተኛ ታምር ነው? ኮሜንት ላይ አስተያየታችሁን ጻፉ። ላይክ እና ሰብስክራይብ አትርሱ። ሙታንን ያስነሳ የማርያም ቅዳሴ ናይ ናይ